ቀን ደርሷል። እንግዲህ ደስታውን እንድትካፈሉ በትህትና እንጠይቃለን። በአካል መገኘት ተለመደ ነው። አዲስ የሚሆነው አብረን መስራት ሳይሆን መጣላትን፣ መባላትን በዘር በፖለቲካ በሃይማኖት መባላትን ነው የለመድነው። አብረን መስራት ሳንለመድንም። ስለዚህ አዲስ ነገር ሲመጣ ትንሽ ያስደነግጣል፣ ግን በጣም ወሳኝ ነገር ነው። ስራው ቀላል ነገር አይደለም። ውስጥ ገብተን እናየዋለን። ታሪኩን ይሄን ያህል ብዬ ካለፍኩኝ problem to be solved by Wali ቅድም ያልኩት ነው። ብዙ በየቀኑ የምንጠቀም በየቀኑ የሚያስፈልጉን ነገሮች አሉ። ለምሳሌ ስልክ ለመደዋወል አንድ አፕ ወይ ቫይበር ወይ ዋትስአፕ ወይ ቴሌግራም ወይ ኢሞ ብልብላችን ስልካችን ላይ ኢንስቶል እናደርጋለን፣ በሱ እንጠቀማለን። ስብሰባ ስንፈልግ ሌላ ወይ ዙም ወይ ጉግል ሚት ስልካችን ላይ እንጭነዋለን። እሱንም ፍለጋ ሌላ ነገር ነው፣ ሌላ ዕውቀት ነው የሚያስፈልገው። ወይ ላይቭ ስትሪም ለመሄድ ደግሞ ወይ ቲክቶክ ወይ ፌስቡክ ምን እንደዛ እያልን እንጠቀማለን። ወሊን ግን ያንን ሁሉ ሶልቭ አድርጎ አንድ ቦታ አምጥቶ ከዚሁ አንድ አፕ ብቻ ብትፈልጉ ስብሰባ ማስኬጃ አለው፣ ብትፈልጉ ላይቭ ስትሪም ይሄው እያስተላለፍን ነው። ከብዙ ዓለማት ሰዎች እየተከታተሉን ነው ከወሊን። ይሄ ነገር ቀላል ነገር አይምሰላችሁ። ፔጅ አይደለም፣ የዩቲዩብ ፔጅ አይደለም፣ ወይ የፌስቡክ ፔጅ ፈጥረን ላይክ ሰብስክራይብ አድርጉ እያልን አይደለም። አዲስ ከነሱ ጋር የሚወዳደር አዲስ የሆነ ከነሱም የበለጠ ትልቅ የሶሻል ሚዲያ ፕላትፎርም ወሊን እያልን ነው እያወራን ያለ ነው። ሌላው ዴቨሎፒንግ ካንትሪስ እነ ኢትዮጵያ እና አፍሪካ በተለይ በጣም ተረስተዋል። ቴክኖሎጂውን የሚፈጥሩ ሰዎች ቤልድ የሚሆኑ አውሮፓ ወይ አሜሪካ ወይ ትላልቅ ሀገሮች ላይ ነው። ለምሳሌ አንድ ኢትዮጵያዊ ባለሀብት ወይ አንድ ኤርትራዊ ወይ የብዙ አፍሪካውያን ባለሀብቶች አድቨርታይዝ ለካምፓኒያችን ለቢዝነሳችን አድቨርታይዝ ማስታወቂያ እንስራ ብሉ ቀጥታ ፌስቡክ ላይ ማስታወቂያቸውን መለጠፍ አይችሉም። ዩቲዩብ ላይ ማስታወቂያቸውን መለጠፍ አይችሉም። ቢኮዝ መኒ ፔይመንት ሲስተሙ ክሬዲት ካርዱ ምኑ ስለሌለ ሀገሪቷ ያንን ስለሌላት፣ ስለዚህ ያለው አማራጭ ምንድነው የሚያደርጉ ቲክቶከሮችን ዩቲዩበሮችን በግል እንትን ማለት ነው በግል መቅጠርና ከነሱ ጋር ተደራድረው የተወሰነ ያህል ማስተዋወቅ ነው። ያ ደግሞ ምን ያህል ኤፊሽንት ነው? ኤፊሽንት አይደለም። በጣም ብዙ ስራ ይቀረዋል። ስለዚህ ወሊን ለነ ኢትዮጵያና ለብዙ ለተለያዩት ያላደጉት ሀገራት ፔይመንት ሲስተሙን ሁሉ አዘጋጅቶ አስተካክሎ ቀጥታ አንድ የኢትዮጵያ ባለ ሀብት ወይ ባለ ቢዝነስ የሚሰራ ሰው እዛችው ወሊን ውስጥ ገብቶ በኢትዮጵያ ክፍያ ወይ በኤርትራ ክፍያ ወይ በራሱ ሀገር ባላደጉት ሀገራት ክፍያ በቀላሉ ከፍሎ ፌስቡክ ላይ ሌሎች እንደ ዩቲዩብ የመሳሰሉት ሀገሮች ባሉት ላይ በሚደረገው ሂደት ወሊን ላይም እንደዛው በቀላሉ ማስታወቂያውን መስራት ይችላል ማለት ነው። ስለዚህ ይሄ አንድ ትልቅና ወሳኝ የሆነ መፍትሄ ነው። ለአፍሪካውያን ወሊን ትልቅ ስጦታ ነው። በተጨባጭ የምናየው ነው። ሌላው ወደ ወሊን ማርኬት ሳይዝ ወደ ወሊን ተደራሽነት ስንሄድ በአሁኑ ዘመን ሶሻል ሚዲያ ለእናንተ አልነግርም፣ እያንዳንዳችሁ ታውቃላችሁ፣ ምግብ ሆኗል። ያለ ምግብ እንደማይኖር ሁሉ ሶሻል ሚዲያ ምግብ ሆኗል። ሶሻል ሚዲያን የማይጠቀም ሰው አለው ካለ አላምንም። እኔ አልጠቀምም ይላል ሰው። ቲክቶክን አትጠቀም ይሆናል፣ ዋትስአፕን አትጠቀምም፣ ቴሌግራምን ቫይበርን የማይጠቀም ግለሰብ ይኖራል አይኖርም። ስለዚህ ሶሻል ሚዲያን የማይጠቀም ሰው የለም። ሶሻል ሚዲያ ምግብ ነው። እንደ ስታቲክስ
ከዓለማችን 7 ቢሊዮን ህዝብ 7 ነጥብ ምናምን ቢሊዮን ህዝብ 5.24 ቢሊዮን ህዝብ ሶሻል ሚዲያን ይጠቀማል። this means 64% 64% የዓለማችን ህዝብ ሶሻል ሚዲያን ይጠቀማል። የወሊን ተደራሽነት ለ5 ቢሊዮን ህዝብ ነው ማለት ነው። ወሊን 5.24 ቢሊዮኑን ይዳረሳል። በጣም አንሊሚትድ እና ሰፊ የሆነ ተደራሽነት ያለው ቢዝነስ ነው፣ ካምፓኒ ነው ወሊን። በሌላ በኩል ምንድነው የምለው በአቨሬጅ ከነዚህ ሰዎች ከ2 ሰዓት ከ21 ደቂቃ ሰው ሶሻል ሚዲያ ይጠቀማል። ከ2 ሰዓት በላይ ሰው ሶሻል ሚዲያ ይጠቀማል። እያንዳንዱ ሰው ከነዚህ ከ5.24 ቢሊዮን ህዝብ ማለት ነው። እያንዳንዱ ሰው ደግሞ እነዚህ ተጠቃሚዎች ደግሞ እያንዳንዱ ሰው about 8 ሶሻል ሚዲያ ፕላትፎርምስ ወደ 8 ሶሻል ሚዲያ ፕላትፎርምን ይጠቀማል ይላል። ለምሳሌ የምትደዋወሉ ሰዎች በሶሻል ሚዲያ በቴሌግራም የምትደዋወሉ ኦልሞስት ሁላችሁም ዋትስአፕ አላችሁ፣ ኦልሞስት ሁላችሁም ፌስቡክ አላችሁ፣ ዩቲዩብ አላችሁ። ስለዚህ የተለያየ አማራጮችን እየተጠቀማችሁ ነው ማለት ነው። ወሊንም እዛ አማራጭ ውስጥ እየገባ ሰፊ የሆነ ተደራሽነት ያለው ነው ማለት ነው። ኦፖርቹኒቲ በጣም ብዙ ኦፖርቹኒቲ አለው። ብዙ ማርኬት ጋፕ ብዙ በነ ፌስቡክ በነ ዩቲዩብ በነ ቲክቶክ ያልተሟሉ ነገሮች አሉ ብያለሁ ቅድም። ለምሳሌ ዴቨሎፕድ ካንትሪስ ለሆኑ ላላደጉት ዓለማት ክፍያ የለም። ሶሻል ሚዲያን መጠቀም አይችሉም። እነዚህ ያላደጉት ሀገራት አድቨርታይዝመንት መስራት አይችሉም። ዝም ብለው ያው አካውንቱን ክሬት አድርገው መኖር ይችላሉ እንጂ አይችሉም። ስለዚህ ወሊን ያንን መፍትሄ ይሰጣል ቅድም ብያለሁ። ሌላው ያው ቅድም እንዳልኩኝ ብዙ ሶሻል ሚዲያ ፕላትፎርምን በአንድ ቦታ ይዞ ስራ እየሰራ ነው ማለት ነው። ጂኦግራፊ ስናይ በሁሉም ዓለማት የሚሰራ ፕላትፎርም ነው። ወሊን የተገደበበት ቦታ የለም። ልክ ወሊን እንደተለቀቀ የዛሬ ዓመት አካባቢ አንዳንዶች ልጆች ከሳውዲ አረቢያ ምናምን ይደውሉልኝና ዋው በዋትስአፕ እኮ ይሰራልንም ስንደውልበት እንዴት ያለ ነገር ነው እያሉ ንጹህ ክሊር በሆነ ድምጽ ተደዋውለው ከኔ ጋር ይግባባሉ ማለት ነው። ስለዚህ ሁሉም ዓለማት ነው። ጂኦግራፊካሊ ስናየው ዓለም አቀፋዊ ነው። እንትኑን ስናየው ወሊን ምንድነው ምን አለው ምን ይዟል ካልን በጣም ብዙ ነገር አሉት። ከዚያ ውስጥ እነዚህ ኦዲዮ ኮል እና ቪዲዮ ኮል የተለመዱ እነ ዋትስአፕ፣ ቴሌግራም የመሳሰሉት ያሉት ቪዲዮ ኦዲዮ ኮል አለው። እዛው ላይ ቪዲዮ ኦዲዮ ኮል አለው ማለት ደግሞ በዛው መጻጻፊያ አለው። ቴክስት መደራረጊያ፣ ድምጽ መላላክ ይቻላል። ቪዲዮ፣ ፎቶ፣ ቴክስት የመሳሰሉትን መላላክ የምንችልበት ቪዲዮ እንትን አለው። ላይቭ ስትሪም አለው። ይሄው በአሁኑ ሰዓት ከብዙ ዓለማት ህዝብ እየተከታተለን ነው። ወሊል ላይ በአሁኑ ሰዓት እኛን እያዳመጡ ነው። ከኢትዮጵያ፣ ከአፍሪካ፣ ከሁሉም ዓለማት አሉበት። ሌላው ፖስቲንግ እንደ ሼሪንግ ፌስቡክ ላይ ያለው ብትፈልጉ ፖስት ማድረግ፣ ብትፈልጉ ሼር ማድረግ፣ ብትፈልጉ ላይክ የመሳሰሉት በቃ እንደማንኛውም ሶሻል ሚዲያ አለው። ጊፍት የሚባል እነ ቲክቶክ ያሉት እነ ሱፐር ቻት ይባላል እነ ዩቲዩብ ላይ፣ ፌስቡክም የተወሰነ አለው፣ ብዙ አልተለመደም፣ እሱንም አለው። ስለዚህ ይሄ አለው ማለት ምንድነው? ሰው እዛ ላይ ቢዝነስ መስራት ይችላል። ብዙ ነገር ጊፍት መሰጣጠት ይችላል። ይሄ ነገር ለሁሉም ከግለሰብ እስከ ትላልቅ ቢዝነሶች በጣም ጠቃሚ ነው። እስከ ትላልቅ ድርጅቶች በጣም ጠቃሚ ነው። ለምሳሌ የሃይማኖት ቦታዎች፣ መስጊድ፣ ቸርች የመሳሰሉት ቻሪቲ ቸርቹን ወይ መስጊዱን የመሳሰሉትን ለመርዳት ህዝቡ እዛው ላይ ተገናኝቶ በዓለም ደረጃ ያንን የተቸገረውን ቸርች የተቸገረውን የሃይማኖት ቦታ
ይረዳል ማለት ነው። በቀላሉ እዛው ጊፍቱን በመስጠት ብቻ ይረዳል። ከዚያም በኋላ አካውንቱን የያዘው ሰው ከዚያ ውስጥ አውጥቶ ለቸርቹ ወይ ለሌላው ይረዳል ማለት ነው። ኮንፈረንሲንግ አለው። ቅድም እንዳልኩኝ እንደ ጉግል ሚት እንደ ዙም የሚጠቅም በጣም ሰፊ ትልቅ የሆነ ኮንፈረንሲንግ አለው።